የሆነ ትንሽዬ ባግ አለ ስጠኝ። በቃ ከዚህ ቤት መውጣት አልፈለገችም። ውጣ እስኪ ውጣ። በቃ አልተሻለም። አሁን ትሰጠኝ እናሰራለን። እኔ ጋር መተሽ የሆነ ነገር ማድረግ ያስደስትሻል? እኔ ምንም አያስደስተኝም። እኔ ታውቀኛለህ፣ በደንብ ነው የምታውቀኝ። እኔ ገባህ አይደለ? እንደዚህ መጣላት ምናምን መመላለስ ምናምን አልፈልግም። የመጣሁትም መጀመሪያም በቃ በስነ ስርዓት አውርቼ እቃዬን ይዤ ለመሄድ ነው። አንተ እየሳምካት እኔ ጋር ነው የምታወራው። አለቀ። ኧረ እባክህ ሙሉ ሻንጣውን አምጣው። ሙሉ ሻንጣ አስቀምጠህላት አራት ልብስ ብቻ ነው ካንተ ጋር ያለኝ 5 ልብስ ብቻ ነው። ኧረ እባክህ ለፍቅረኛ ሰጣት ነው። ልብሴን አውጣልኝ፣ ልብሴን አውጣልኝ። የምትንጣጣ አንተ ነህ በስነ ስርዓት ማለት ነው እያወራሁ። አንተ ነህ እንደ ፊንጥጣ እንደዚህ የምትለው። አውጣልኝ ልብሴን። እንዳትገቢ ስነ ስርዓት ያዝ እኮ እንዳትነካሽ። እሺ ስነ ስርዓት ያዝ። ቤት እንዳትገቢ ችግር የለም። አገቢ ይሄ ቤት እቃዬን ያደለ ያልሽው ጫኑት። ያንቺ እኔ እቃዬን ልውሰድ። ካንተ ጋር መጋተትበት ይሄን አይደል እንዴ? ሌላ አለ። አልጋው ነው። ኦኬ አልጋው ናፈቀሽ? አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። ያው በአገር ውስጥም በአገር ውጭም ያላችሁ ሁላችሁንም ሰላም ብለናል። ዛሬ ያው ከፉዬ ጋር ነኝ። የሆነ ሰፈር ወስዶኛል፣ እያክለፈለፈ ነው ያመጣኝ። አላውቅም፣ አልፈርድበት። ያው እንግዲህ እንዳያችሁት ትናንትና ከትናንትና ወዲያ የተፖስተውን ቪዲዮ አይታችኋል ሁላችሁም እና በዛ ያው ጀለስ ትንሽ እንግዲህ ምን እንደማደርገው አላውቅም። ትንሽ ቁጣ ይላልና አንዳንድ ነገሮችን የረሷቸው እቃዎች አሉ የሆነ ቦታ። እነዛ እቃ ደግሞ ከዛ ሰውዬ እንዳሉ ሰማ። በቃ በጧቱ ተነስቶ ገና ሳያገባ እየጨቀጨቀኝ ነው እና አስተካክልልኝ። እኔ ፈልጌው አይደለም፣ በሰላም ጊዜ የነበረ እቃ ነው። አይ እሱ ሳይሆን ብቻ ግን ወደ ቤተሰቦቻችን ምን አለ መሰላችሁ፣ እኔ ነገሮች ከምንም ነገር ጋር እንዲነካኩ አልፈልግም። ቀጽዱና አረንጓዴ ሆነን ነው ወደ ትዳር እንድንገባ የምፈልገው። ከዛ ባለፈ ደግሞ መነካካቱን አልፈለኩትም። መቼም ተቀመጠ መቼም ቶፊቅ ጋር አብሮ በነበሩ ሰዓት አላት ብዙ ነገር እሱ ቤት ማለት ነው። አሁን ደግሞ ነገሮች እያበቃላቸው ነው። ስለዚህ ከዚህ በኋላ እሱ ጋር መቀመጥ ያለበት አልመሰለኝም። በነዛ ምክንያቶች ብቻውን ሊጠራት ምናምን ነገር እየሞከረ ነው ቶፊቅ። ስለዚህ አሁን እኔ ባለሁበት ከኔ ጋር ሆና ቶፊቅ ቤት ሄዳ ያላትን ንብረት ያላትን የቤት እቃ ያላትን ሁሉ ነገር ተቀብለን ወደ ቤታችን ለመመለስ ነው ያሰብነው። ወደ ቤተሰቦቻችን ያው ቤት እንዳለ ሰምተናል። የቤት እቃዋን ወር ደግሞ ያላትን ንብረት ይከለክላታል ብዬ አላስብም። ለዛም ምን ያለውኝ ይሄ ነገር ቆየ መወሰድ ከነበረበት ግን ያው አሁን ነው ብቻዋን ቤት ለመጥራት እየሞከረ ነው ቶፊቅና ሰው ልጅ የሚያህል ነገር ወደ ህይወቱ እየመጣ አይስተካከልም። ያው አሁንም በድጋሚ ጠራታል ነው ሶፊንና ያ ነገር አልፈልገውም። ከዚህ በኋላ ከቶፊቅ ጋር ብቻዋን የምትገናኝበት ምክንያት የላትም። የምትገናኝም ከሆነ ከኔ ጋር ትቆራረጣለች ማለት ነው ሶፊ። ስለዚህ ከኔ ጋር ሆና ቤቱ ድረስ ሄደን እቃችንን ያው እዛ ጋር ሱዚ ያቁመናል። በዚህ መኪና ምንጭነውን ጭነን ወደ ቤታችን እንመለሳለን ዛሬ ማለት ነው። ያው ቤት እንዳለ ቀደም እንዳልኳችሁ ሰምተናል። ስለዚህ ሶፊ ይሄ ነገር ግልጽ መሆን ያለበት ነገር ነው። ስለዚህ እሱም አንቺ ጋር ያለውን ንብረት በር ላይ ማስቀመጥ ካለብኝ በር ላይ አስቀምጥለታለሁ። አይ ተወሰቀ ማለት እኔ ላይ ሲጀመር ፎቶዎች ምናምን ነበር ማስታወሻ የነበሩት እና የተወሰነ እቃዎች ነበር የነበሩት። እነዛን ደግሞ በጓደኛው በኩል ልኬለታለሁ። አንዳንድ እቃዎች ደግሞ አሉ። እነዛን ደግሞ ያው እኔ በር ላይ አደረገለት። አይ በር ላይ ለምንድነው አንተ ለምንድነው የማትረጋጋው? ቆይ ችግር ምንድነው? አይ እነዚህ ነገሮች ችግርክም መንግስት ይፈታዋል። ኧረ እባክሽ የሁላችንም ችግር መንግስት ይፈታዋል። ቤተሰቦቻችን ያው ምን እንደምላችሁ አላውቅም። ዛሬም በቃ የሆነ ነገር ይፈጠራል ብሎ
አላመነም እና ካሜራ ይዞ ነው ሲጀመር እያወራች ያለው የእናንተ ፍቅር። ሲጀመር ብቻሽን ከዚህ በኋላ ከቶፊቅ ጋር እንድትገናኝ አልፈልግም በምንም ምክንያት። ለምንድን ነው የምትቀናው? እንደ ቅናት እያየሽ? አይ እሺ ሶሪ ይቅርታ የኔ ቆንጆ ማለት እንደዛ እያሰብከው አይደለም። ቅናት እንድታይብኝ አልፈልግም። ይሄ ቅናት ሳይሆን ያው ልጁ ካለው ባህሪ ልጁ ካለው መጥፎ ጸባይ አንፃር ነው። ዋናው ሐሳብ ያው ምንም ዕቃ ሳይቀር ዛሬ ሙሉ ነገር ቋጥተን ባይዘይ ማለት ነው እዛ ቤት መጥቶ እንዲወስድም አልፈልግም። እኔ ራሴ መላክ ካለብኝ የሱን ዕቃ እኔ ራሴ ወደ ቤቱ ልክለታለሁ። ከዛ ባለፈ ደግሞ ዛሬ አንዲትም ነገር ሳታስቀሪ ገብተሽ እያንዳንዱ ያለሽን ዕቃ ይዘሽ እንድትወጪ እፈልጋለሁ። ምንም መርፌ እንኳን ብትሆን ማለት ነው። ስለዚህ እንደዛ ነው የምናደርገው። ዛሬ ሐሳባችን እዛው አካባቢ ነው ያለነው የኛ ወደ ቤተሰቦች። ግን በተውስ ዕቃ ምን ያደርጋል ብለህ ታስባለህ? እንዴት መድጌታዎችን ያወስደው? አይ ብቻ ግን እዛ ገብተን ያው ምን ሊፈጠር እንደሚችል አናውቅም። ያው ቶፊቅ ፍቃደኛ ይሆናል አይሆንም እንግዲህ ያው መጥፎ ነገር እንዲፈጠር አልፈልግም። ከሱ ጋር መጣላት መጋጨት አልፈልግም። በሰላማዊ መንገድ ነው ዕቃችንን መውሰድ የምፈልገው። መብቷ አለኝ ብዬ አስባለሁ የሷን ዕቃን የማስመለስ። ስለዚህ እዛ ሄዶ መጥፎ ነገር ማያሳየኝ ከሆነ እኔም በሰላም ዕቃዬን ተቀብዬ መውጣት ነው የምፈልገው። እዛው ቶፊቅ ያለበት ሰፈር አካባቢ ሆኜ ነው ይሄን ቪዲዮ ያዝንላችሁ። ስለዚህ እንውረድና መኪናው እዚሁ ነው አይደል? አዎ ማቆሚያ ካለ እኮ እዚሁ የመጣው ካሜራው ማለት ተዘክቶ ችግር የለም እንግባና ቤተሰቦቻችን እንግዲህ ያው ቶፊቅ ቤት ደርሰናል። አሁን ቶፊቅ ጋር ምንም አልደወልኩም። እንደተጣላ አልፈልግም። አይ ነው እኔ ራሴ አልጣላም። ደርሰናል። ያው ብዙ ደረጃዎችን አልፈን ነው የደረስነው። በጣም ከባድ ነው በነገራችን ላይ ያለበት እንትን እዚህ ከመጣች በኋላ ደግሞ አላይ ሆኖ እኔ ሐሳቡ የለኝም። በሰላማዊ መንገድ ዕቃችንን ተቀብለን መጫንና መሄድ ነው የምንፈልገው። ከዛ ባለፈ ደግሞ ያው ልጁን ታውቁታላችሁ የሚፈነዳዳው ነገር አለ መሀል ላይ እና እንደዛ ብሎ ስሜቴን እንድቆጣጠር እንዳያደርገኝ ነው የምፈራው። ከዛ ባለፈ ግን እኔ ለጸብ አይደለም የመጣሁት። እኔም ለጠብ አይደለም የመጣ ነው። ዕቃችንን እንወስድ ነው። ስለዚህ እንሂድ እንግባ። አሁን ዲና ነው ሰላም አለ መግባት ይችላል። አንዴ ቃል ወስድ ነበር የመጣሁት። ቶፊቅ አለ። ኦኬ አንዴ እንግባ እኮ ልንገርላችሁና ትገባላችሁ። አይ ሰው እየፈለገ ነው። ፏድ ነው የለም በላቸው ነው ያለው። እሺ ሶፊ ወይ ዕቃሽን ታውቂያለሽ? ዕቃሽን ዕቃ ሊወስድ ነው የመጣው እና ለያ ስነ ስርዓት አውሪ። ዕቃ ልወስድ እኮ ነው ቶፊቅ። ምን ችግር አለው? እሺ ነው ቶሎ በል። ዕቃ ለምንሰና እንደማስፈቀድ አለብኝ። ያላትን ሙሉ ዕቃ ስጣት። ከዚህ በኋላ አንተ ጋር የሚቀመጥ ዕቃ እንዲኖራት አልፈልግም። ያላትን ሙሉ ዕቃ ስጣት እና ዘው ብላችሁ በሩን ዝጋው ነው እኮ። የሉም እንዴት ታስብላል? የለም እንዴት ታስብላል? ድምፅህን እየሰማን ነው። የለም አልተባልክም አንተ። ኧረ አትዋሽ አንተ ብላ የለም በላቸው እያልክ እንዴ? እየሰማን ነው። ለምንድን ነው የምትዋሸው? በቃ ማግኘት ካልፈለግሽ ያው ወደዛ ሁኑሽ ነው። እሺ ቀስቀስ መኪና እየጠበቀን ነው። ታዲያ ና ፎድ ነው። እሺ ክላስ ጋር ምናልባት ሰው ካለ የሰው ክላስ ዘው ብሎ አይገባም እና እሺ እንቀመጥ ስጠን። አይ አሁን ግን አገባባችሁ ትክክል። አገባባችን አጥፋው ደግሞ አንተ። እሺ አንዴ አይ አጥፋው
ኖ አጥፋ። በመጀመሪያ ደረጃ እንደዚህ ሁሉ እንድትቀርጹ አልፈልግም። ዘንጠሱ ለብሰን እንድትቀርጹ አይ ችግር የለብኝም። በእምነቴ ምንም አይጎልብኝም። ግን እኛ ለግርግር አይደለም የመጣ ወዳጅ ያላት ሙሉ ዕቃ እንድትሰጣትና ሰጠኛለህ ዕቃው ነው ስልክ ነው ሶፊ ችግር የለም ነው አይደለም። አካበደው እኮ ገባህ አይደለም? አንደኛ ስንገባ ቤት ጋር አንኳኩተን ነው የገባ ነው። ሁለተኛ ደግሞ እንደዚህ አይነት ውሸት አትዋሽ። ውሸት በቃ ይደብራል። አልፈለኳችሁም። እኛማ ፈልገን አይደለም የመጣ ነው። ዕቃ ፈልገን ነው የመጣ ነው እንጂ አንተን ፈልገን አይደለም የመጣ ነው። ቶፊቅ በሌላ በኩል ዕቃችንን መቀበል ስላልፈለግን ነው ቤት ድረስ በስነ ስርዓት የመጣ ነው። ስለዚህ ማለት በሌላ በኩል ማለት ወደ ህግ ወደ ሆነበት ሄደን መቀበል እኔ ስለምችል አንተ ካንተ ዕቃውን መቀበል አንተ ምን አገባህ? የሷን ቢጃማ ትለብሳለህ እንዴ? ስለ ቢጃማ አይደለም ስለ ቤት ዕቃ ነው ያወራሁት። ኦኬ የቤት ዕቃ ማለት አለሽ? ለምንድን ነው እዚህ ጋር የምትተውነው? ካሜራ ይዘን ስለመጣን ምናምን ነገር የሆነ የቤት ዕቃው በቃ አለ። አሁን የሚያስቅ ነገር አለ። የቤት ዕቃ የገዛው የትኛው ነው? ሶፋውን አንተ ነህ የገዛህላት? አይ ስለ ባይዘይ ምንም ዕቃ እንደማትገዛ ግልጽ ነው። እያንዳንዱ የቤት ዕቃ እሷ እንደገዛች አውቃለሁ። ይሄ እንደሱ እያላችሁ መጣችሁ። እሺ ውሰደዋ። እሷ ከገዛችሁ ለምን አትወስደው? እኮ ልንወስድ ነው። ይምጣ ወዛደርና እስኪ አምጣና ውሰደው። ቆይ አንዴ እዛ ጋር ክላስ ጋር ልብሴ ስላለ ልብሴ አንቺ አርፈሽ ተቀመጭ። እሱ የገዛልሽ የቤት ዕቃ አይደል ወይስ አንቺ የገዛሽ? አይ ቶፊቅ ለምን የምትጃጃለው? ተሳሳላችሁ። ምን ማስረጃ ያስፈልገናል? ይሄን ዕቃ የቤት ዕቃ እናንታችሁ የገዛችሁ ገዝቻለሁ ብሎ ስለወራ ነው። ተው በቃ። ኦኬ አንተ የሰዎች እንደዛ ነው ያወራው? ነይ ቆይ አንቺ እሺ እንደ ገዛሽ አሁን ዕቃዬን ይዤ ልውጣ። ቶፊቅ ይሄ ጋር እንደ ያላችሁ ነይ ውስጥ እንዳገቢ ሶፊያ በስነ ስርዓት ነይ ቆይ ውስጥ እንዳገቢ ስነ ስርዓት ያዝ እኮ እንዳትነካ። እሺ ስነ ስርዓት ያዝ። ቤት እንዳገቢ ችግር የለም አገቢ። ይሄ የቤት ዕቃ የኔ አይደል ያልሽው? ጫኑት ያንቺ እኮ እኔ ዕቃዬን ልውሰድ። አካንተ ጋር መጋተትበት ይሄን አይደል እንዴ? ሌላ አለ አልጋው ነው። ኦኬ አልጋው ናፈቀሽ? ቀልድ ነው እንደ አንተ ያዝ። አይ ከመር አልጋው ናፍቆሽ? ቀልድ ነው ያዝከው አንተ። እሺ በቃ ዕቃዋን ትወሰድ ነው በቃ ልስጣት። በቃ አየችውንም አይታየም። በቃ ዕቃዋን ልስጣት። እሺ ውጣ። እዛ ጠብቀኝ። እኔ አንተም እዚህ እንድትጠብቀኝ ነው የምፈልግ። አብረኝ እንድትገባ አልፈልግም። መቼም ምን የሆነ ነገር አላደርግም። ዕቃዬን ይዤ ነው የምወጣው። የኔ ክላስ እኮ ነው። ጎረምሳ ይዘሽ የመጣሽ ምን ታረጊ? አልተኛበት ከአንተ ክላስ ዕቃዬን ይዤ ነው ልሄድ የወጣሁት። እሺ በቃ በስነ ስርዓት አውሪኝ። አንተ ለምንድን ነው እንደዚህ የምትለኝ? ቆይ ቃና አድርጋ ጠብቅኝ። ከሱ ዕቃዋን ልስጣት ነው ያማሃል እንደ አንተ። ቆይ በቃ እኔ ያከል ቀልድ ነው እንደያዘው አንተ ያማሃል እንዴ? ስነ ስርዓት አይኖርም። ሲጀመር እሱ እየሳቀ ነው። ሙድ እየያዘ ነው። በሰዎች ላይ ሙድ እየያዘ ጥሩ አይደለም። እሺ ምን እሺ ገባችልህ? ምን ልታረጋት? እሺ ገባችልህ? እሺ ምን ልታረጋት ነው? እኮ ገባችሽ? ምን ልታረጋት ነው? ተረጋጋ። እሺ ያማሃል እንዴ? ስማኝ አንተ ሰው ቤት እኮ ገባችልህ? ምን ልታረጋት ነው? መኝታ ክላስ የተከበረ ነው። ለዛ ክብር ስለሆነ መኝታ ክላስ የተከበረ ነው። ያው መኝታ ክላስ ነው የተከበረው። ከሰው መኝታ ክላስ ዘው ብለህ ስትገባ ያኔ ክብሩ ነው አይደለም? ከኔ ጋር ቃስ በሉ። በስነ ስርዓት አውሩ። አትንጫጩ። በስነ ስርዓትማ እኮ ስናወራህ እንደ ቀልድ እንደ እብድ አደረገህ እኮ። ትስቃለህ፣ ሙት ትይዛለህ። ሶፊ አይደለም እኔ እስካሁን ድረስ ስለታገስኩ እኮ አይደለም። መኝታ ክላስ ክብር እንደሆነ ክብሩን አንተ ክብር ነው አሁን ክብር ነው የምታስተምረኝ ለኔ። እሺ ገብተሽ አውጪ እኮ ለውጣ ካንተ ከኔ መኝታ ክላስ ዘው ብለህ ስትገባ ምንም አልመሰለም። እሺ ሶፊ አላህ አላህ። እሺ ዝም በይ እስቲ። ምንድን ነው ምን እያደረግሽ? አንተ ራስህን አትፈልገውም? እኔም አትፈልገው? እንደዚህ ሁለታችሁንም ነው አንተ ልትላችሁ በዚህ እናንተ ናችሁ እኔ በዚህ ማለት ነው። አንተ ወይዘው
እናንተ አንተ ባይዘው ከእናንተ ጋር መልስ መመላለስ አይጠበቅም። በቃ አኗር ግባ። አኗር እዛ ቁጭ በል። ቁጭ በል አኗር ቁጭ በል። ቁጭ በል ችግር የለውም። ቁጭ በል ችግር የለውም። ቁጭ በል። ይኸውልህ ተውፊቅ ቆይ አንቺ ዝም በይ። አንተ እንደዚህ እንዳትነግራት። ሁለት ናችሁ እንዳታያዝ። ኧረ ና ለምን አራት አትሆንም? ሁለቱም አራት እያስኬ ነበር። አታዝኝ እኮ ነው እንጂ እኮ እናንተ መሀል የቆምኩት እሱ ብቻ ነው። እሺ ኧረ በቃ አሁን እኔ ጋር ማውራት ትችላላችሁ። ሌላ ተጨማሪ ሻውን ይኸውልህ ተውፊቅ እኛ ጠብ ልንጣላ አይደለም፣ ግጭት ፈልገን አይደለም የመጣነው። ሁሌም ካሜራችሁ ሽሩሩ ልትሉኝ ነው? አይ እንደዚህ አይነት ባህሪ እንዳለ ስለምናውቅ ነው። ከኛ ላይ መጥፎ ካለኔ ፍቃድ ማንም አይገባም አይደለም። እስከ ዛሬ ምን አገባሽ? እስከ ዛሬ ይመለከትሻል አይመለከትም። ከኔ መኝታ ክላስ ዘው ብለህ ስትገባ ደግሞ ያኔ ክብሩን አታውቀውም አይደለም? ወንድ የለም አይዛ ሰዓት። ኧረ እባክህ እና አሁን ታዲያ ቅምጣለች ወይስ ምስታለች? እሺ አንበሳውንስ ምን ቃልታሶስ አስመላሽ ኮሚቴ መሆኑ እኔ ምን ነገር ልወስድ አይደለም የመጣሁት ልብሴ ልወስድ ነው የመጣሁት። ኮሚቴ ይዘሽ ነው የለመድከው ነገር አለ እንዴ? አውዝ ቢላሽ ታረች ስቃዶ ሎጂ ይነካካል። እኛ ያመጣሽው በቃ ጺም እንዲነካ አልተሻለ የሆነ ነገር የለመደው ካለ እዛው እንትን ባስተርሽ አልተሻለ ነው ይፈልግ ሶፊያ ተለቃቁ ምን ሆነህ? እኔ እንደናንተ አይነት አራት አይደለም እኔ እየገለገልኩ ነው። በቃ በቃ እሺ በቃ አለቀቅ በቃ አንተ እኔ እየገለገልኩ ነው። መምታት ሌላ ነገር ነው። የሶፋ እግር የሚያካክሉ ሁለት ልጆች አሁን ትዘላላችኋል። ለዚህ አይደል አይደለም አለ ማት ልብስ ነው ያለ ከላስ ጋር ቆምሳት እንገውጣለን። ይሄ ምንድነው? ይሄ ብቻ ነው እንዴ ያለው? ሰጣው ተጣፍ ለምስተህ አሁን ልብስ እናስወጣልኝ። ይሄ ብቻ አይደለም ያንቺን ብታቂ የምትፈልጊ ፍቅረኛ አረባከህ ልንገርሽ፣ እሱን ሂድ አውራት ለሷ የኔ ፍቅረኛ እንኳን ይሄ ለፍቅረኛ ማለት ነው። ለፍቅረኛ ያዘላት ይሄ አይደለም ልብሴ እንካ ሰውዬ፣ ይሄ ብቻ አይደለም ልብሴ። ሁሉ ልብሴ ናሱ ለማን ልብስ ማይፈልግም። በጣም ጽድት ያለ ኩሩ ሀበሻ ነው። አውጣልኝ ሁሉና ልውሰድበት። በሻንጣ አይደለም በሻንጣ አድርገው። አንተ እኔ ጋር ጋታታታ ዘይድ እባክህ ሂድ በስነ ስርዓት። አንተ ናውጣ በስነ ስርዓት ሂድ እንደነከየት። እሺ ናውጣ ውጣ። እሺ አኗር ናውጣ ውጣ ናውጣ። እሺ ምን ልትፈጥር ናውጣ። እሺ እጅ ናውጣ። እሺ ናውጣ ና እስከ ኮተት። እሺ ኮተት ይሄ ብቻ አይደለም። ኮተት ደግሞ አትበለው። እሺ ወንድም አለ እዚህ ጋር አለ። ናውጣ። እሺ ሙሉ ውጣ። እሺ ሙሉ ሻንጣውን አምጣው። ሙሉ ሻንጣ አስቀምጠህላት። አራት ልብስ ብቻ ነው ያ ካንተ ጋር ያለኝ 5 ልብስ ብቻ ነው። እባክህ ለፍቅረኛ ሰጣት ነው። ልብሴን አውጣልኝ፣ ልብሴን አውጣልኝ። የምትንጣጣ አንተ ነህ። በስነ ስርዓት ማለት ነው እያወራን። አንተ ነህ እንደ ፊንጭጣ እንደዚህ የምትለው። አውጣልኝ ልብሴን። ሴት ልጅ ነሽ ውጪ ሶፊያ። እንደ ሴት ልጅ ማለት ነው። እንደወንድ ልጅ ይኸውልህ፣ አንደኛ ሴት ልጅን ማክበር ልመድ። ገባህ አይደለ? አልወጣም። ልብሴን አውጣልኝና እወጣለሁ። ሲጀምር አንተን ፈልጌ አይደለም እኮ የመጣው። እቃ የለውም ነው የመጣው። ገባህ አይደለ? እዚህ ጋር ሴት ልጅ ነሽ። ጸጥ ረጋ ብለሽ አውሪ። እኔማ ረጋ ብዬ እያወራሁ ነው። አንተ ግን በሰዎች ላይ እየቀለድክ ነው ያለው።
እየሳክን ያለው መጀመሪያ ራስህ ረጋ በልና ሰዎችን ለማዳመጥ ሞክር። ገባ አይደለ? ሰዎች ላይ ሙድ አትያዝ። አንደኛ አትጃጃል። ልብሷን ስጣት። አንተ አፍህን አትክፈት። ዝም በል አንተ ስነሳት። አፍህን አትክፈት። አፍህን አትክፈት። መጥቼ አፍህን አትክፈት። እንደወንዶቹ ታወራለህ እንዴ? ዝም በል በቃ። ዝም በል አንቺ ዝም በል። በመሀል አትግቢ። በቃ ተቀጣጣይ እኔ ያቀጣጣልኩ አይደለም። በስነ ስርዓት ልብሱም እያወራህ ነበር። የምን ልብስ ነው ያለሽ? ልብሴ ነው። የምን ልብስ? ሽጣው ነው። ልብስ ብቻ ነው ያለሽ ሶፊ? አንተማ ሶፋውን ብለሃል ነው ወሰደው። እኔ ሶፋ ችግር የለብንም አልሐምዱሊላህ። አይ እሱ ነው እንግዲህ። እኔ ልብሴንና ባጌን ጫማዬን እቃዬን ነው ያልኩት። እኛ እንኳን ልንፈልግ የሰጠኝን ማስታወሻ እንደሰበርኩት ታውቃለህ። ከኔ ቤት ምንም አይነት ነገር የለም። ገባህ አይደለ? የፎቶ እዚህ ግድግዳ ላይ የተለጠፈ ፒክቸር ምናምን ለኛ ብርቃችን አይደለም። ማሰራ ከፈለግን ደግሞ እንችላለን፣ አቅማለን። አይ ነገሩ የሚነገረው ነገር በቃ ለሰው ክብር የለውም። ገባ? እኔ ጋር መተሽ የሆነ ነገር ማድረግ ያስደስትሻል? እኔ ምንም ያስደስተኝም። እኔ ታውቀኛለህ፣ በደንብ ነው የምታውቀኝ። እኔ ገባህ አይደለ? እንደዚህ መጣላት ምናምን መመላለስ ምናምን አልፈልግም። የመጣሁትም መጀመሪያም በቃ በስነ ስርዓት አውርቼ እቃዬን ይዤ ለመሄድ ነው። አንተ እየሳምካት እኔ ጋር ነው የምታወራው። አለቀ። ኧረ እባክህ እስኪ ለወሬ የምትሆን ሰው ነው። እስኪ ሳማ፣ አንድ ቁም ነገር የሌለ እስኪ ሳማ። ይኸው በቃ ነው ወላሂ እኔ ጋር ነው። አንተ በግዴታ አታርግግም አትበል ሶፊ። አንተ የግዴታ ፍቅር በግዴታ አይሆንም እንጂ በልክ ነው እንጂ ወይ ነው አላራሱ ወደዚህ ነው በቃ እናንተ ፍረዱለት። ከጀርባ ላይ ነው በቃ ወደዚህ ነው በቃ ግዴታ። ሴት ልጅ እኮ እንደዚህ ታረጋት ፈገግታ ማሳየት አለባት። ኧረ ቅልል ያንተ ሳይንስ ነው እንደዚህ አይደል? አይ ነው አንተ በልክ አታገኝም ሁሉን ነገር። እቺ ልጅ በልክ አይታል። ወንድ ልጅ ነኝ እኔ። ነገሮችን በልህ ማሳካት ካለብኝ በልህ አሳካለሁ። ገባ? ስለዚህ ያንተ መጠቀሚያ ናት ማለት ነው። በልህ ሳይሆን ፍቅር መጠቀሚያ ነው። አንተ ድሮ ተጠቀምክባት። አንዴ ምን ተጠቅሜባታል? ይወስዋለች ተዘውል ራሷ አለች። አሁን እቃውን ስጣት። ሌላ ፊልም አትስራ። መተውሰደው ገብተው ሰደው መታስዋልክ ገብተው ሰደው ቶፊቅ ሁለታችሁንም ማለት ነው በኩርቱ ፔስታል ይዤ አንድ ላይ ነው የምወጣው። ኮሜዲ ላይ ያመጣሽው ደግሞ ዛሬ እሷ ለራሱ ስለዚህ መቀለጃ ታደርጊኝ። ማንን ኮተት ማን ኮተት እንደሆነ እሺ፣ አመንፈልግ ሶፊ ምንድን ነው? እሺ፣ አሁን ጎበዝ አይኔን ለማየት ነው ይሄ ሁሉ ከምር። አሁን ልብሴን ስጠኝ ቶፊቅ። እንደ ጅል እኮ ነው የምታይ። አታውቅም? ይሄን እስኪ አትደረብ፣ ጸጥ እሷና እኔ እናውራበት። አንዋር አንተ ጥሩ ሰው ነህ። ልብሴን ስጠኝ። እሺ ልግባ። ሶፊ ያወጣልሽ እኮ ምን ልብስ አለ ሶፊ? ነው ሌላ ልጅ አንዋር የሰጣችሁ እሱ አለ። ምኑ ልብሴን ነው። እኔ እኮ ሁለት ሻንጣ ልብስ ነው እዚህ ጋር የመጣው። ይሄ አራት ጃኬት ብቻ እኮ ነው አውጥቶ የሚሰጠኝ እኮ። ሽጣችሁ አላህ አላህ። እና አንተም ለወንድምህ እየተደረብክ ነው እንዴ? አንተ ሲጀመር የታወቀህ ነው። ክላስ ገብተህ ታውቃለህ? ክላሱን የማጸዳው እኔ ነበር። በቃ እሺ ግቢ፣ እሺ በቃ ደስ ይበልሽ ግቢ። የት አድርጎት ነው? ቶፊቅ የት አድርገው ነው? አሁን ቀልዱ ቀልድ ነው። ስሬስ ቶፊቅ ስነ ስርዓት ያዝ። ስነ ስርዓት ቶፊቅ ስነ ስርዓት ያዝ። አንድ ሻንጣ ይችላል። ሌላኛውስ የናፈቀሽን አገኘሽው ክላስ? አይ የላው ሻንጣ ትንሽዬ ሻንጣ አለ። ትንሽዬ ሻንጣ አለ ቶፊቅ። ሻንጣውን አውጣልኝና ልሂድ። የናፈቀሽን ክላስ አይሽ እስኪ አታጎብድድ አንተ።
ክላሱን አፍቆሽ ነበር? እንዴት አገኘሽ? ድጋለች ደስታዋ ተመለሰ። ሰው ሲስቅብልና ሲስቅልኝ ጨርሽ ስልጣን አለፉ። ሌላም ሻንጣ አለ። የሆነ ትንሽዬ ባግ አለ ስጠኝ። በቃ ከዚህ ቤት መውጣት አልፈለገችም። ውጣ እስኪ ውጣ። በቃ አልተሻለም። ምን አልተሻለም? አሁን ትሰጠኝ። እኛ ሰራለን እንትን አይደለንም፣ ስራ ፈት አይደለንም። ስራችን ትተን የመጣነው። አትቀልድ አሁን አንተ ቶፊቅ። የእውነት ነው መጃጃሉን ተውና ስማኝ ቶፊቅ። እስኪ ዝም በል አንተ። እንደሱ አትቀልድ። ትፈራታለህ። አሰብ እንደሱ አትይኛለህ። ቶፊቅ አትለቀቅ። አትወጠር። ስማኝ አትወጠር። ወጠርን ማቅም ስለዚህ ነው። ስማኝ ትሰጣታለህ ወይስ ወደ ሌላ ነገር ነው? ተጠግተህ አታውራኝ እንደሱ። አንተ ቤትህ ነው ተመታለህ። ቤትህ መጥቼ ጨዋታም ጨዋታ ነው። ይህ ሶፊ አከብርሻለሁ እንጂ እኮ ስጠኝ። ልብሴን እየቀለድኩ አይደለም። ወላሂ ልብስ ባግ አለኝ፣ ትናንሾች ባግ አለኝ፣ ጫማ አለኝ፣ መነጽር አለኝ፣ ሸባሳ አለኝ፣ ቶፊቅ ፔንሳ አለኝ። የት ነው? ለማን ሰጥተው ነው? የምሬን ነው። እንደዚህ ናፍቂ ካልሆነ ይጋማውራ ይህ ልጁን ቀልድ ነው እንዴ የሚይዘው? በጣም የለው ሴት አለ። እኔ አንቺን ጆሮ ጉትቻ የት እንዳለ አውቃለሁ። የምትኖርበት ያንቺ አይደለም የሌላ ሰው ነው። አስቀምጭ ረባኬ እኔ የሌላ ሰው አይደለም ያንቺ። አዩ የሌላ ሴት ነው ስለተባለች ነው አሁን የጣለችው። ተናደ የራሴ ነው። የምሬት ነው ያደረገው። አትቀልድ። ስሬስ እስካሁን ታግሰን እያወራን ነው። እሺ ቶፊቅ፣ ወደ ሌላ ነገር ሳልገባ የቀረውን ልቀስጣት ማለት ወደ ሌላ ነገር ሳልገባ ቀሪ ካላታ ሌላ ችግር አለ። አይሽ ሶፊ ነው ይጭ ቆይ። እሺ ቶፊቅ ሲጀመር ይሄ ብቻ አይደለም ልብሴ። አውጣው እስካሁን ድረስ ማለት ነው። ታግሽ እንትን ያልኩ ያሉት አውጣ ሶፊ ጭንቅላቷን መቷታል። እናንተ ሶፊ